ሄሎ ቤተሰብ እንዴት ናችሁ? ቪዲዮዎችን እንግዲህ ጀምረናል። በፕሬዘንት ሲምፕል ቴንስ እንጀምራለን። ቀለል ባለ መንገድ እናንተም በሚገባ መንገድ ለማቅረብ እንሞክራለን። መልካም ቆይታ። ፕሬዘንት ሲምፕል ቴንስ ከማየታችን በፊት ብዙዎቻችሁ አንደርስታንድ እንድታደርጉ የምፈልገው ሰንተንስ ነው። ስለዚህ ሰንተንስ ላይ ጥሩ ግንዛቤ ካላችሁ ፕሬዘንት ሲምፕል ሆነ ሌሎች ቴንሶች ላይ ለመረዳት ያን ላይ ከብዳችሁ ማለት ነው። ስለዚህ ሰንተንስ ምንድነው የሚለውን እንይ። እንደምታውቁት ሰንተንስ a group of words or phrases የፍሬዞች ወይም የወርዶች ግሩፕ ሊሆን ይችላል። ነገር ግን በኦርደር ከተቀመጠ በኋላ ፉል ሚኒንግ መስጠት አለበት። ሙሉ ትርጉም የማይሰጥ ከሆነ ሰንተንስ ልንለው አንችልም። ሌላው a sentence must contain subject and verb. subject እና verb ግዴታ ሊኖረው ይገባል። እናንተ ማስተዋል ያለባችሁ subject እና verb አለ ወይ? ከነዚህ አንዱ ከጎደለ sentence ሊባል አይችልም ማለት ነው። So we can call it a sentence without having both of them, right? ከነዚህ subject ወይም verb ከነዚህ ከሁለቱ አንዱ እንኳን ከጎደለ sentence ሊባል አይችልም። ሌላው most of the time as we know object ሊይዝ ይችላል። በአብዛኛው ጊዜ ማንን ይዛል? object ሊይዝ ይችላል። ማን? sentence። ነገር ግን sentence object ሊይዝ የሚችለው verb ከፈቀደለት ነው። ብዙ ጊዜ verboቹ ከሳብጀክቱ ወደ ኦብጀክቱ ድርጊት የሚያስተላልፉ ከሆነ ወይም ትራንዚቲቭ ከሆኑ ወይም ድርጊት ከሳብጀክቱ ወደ ኦብጀክቱ በቨርብ አማካኝ የሚሻገር ከሆነ ኦብጀክት ግዴታ ይፈልጋል ማለት ነው። ኦብጀክት ያስፈልገናል ለዚህ ላይ ለምን? ድርጊት ተቀባይ ስለሚሆን። ድርጊት ፈጻሚው ሰብጀክት ይባላል። ድርጊቱ ደግሞ በቨርብ ይባላል። ራሱ ድርጊቱ የሚገለጸው በቨርብ ነው። ይህን ድርጊት የሚቀበለው ደግሞ ኦብጀክት ይባላል ማለት ነው። በሰንተንስ ውስጥ በአንድ ሰንተንስ ውስጥ እነዚህ ነገሮች ልናገኝ እንችላለን። ኦብጀክት ሁል ጊዜ ለሰንተንስ ያስፈልጋል? አይ ላያስፈልግ ይችላል። ግዴታ የሚያስፈልጉት ሰብጀክትና ቨርብ ናቸው። አስታውሱ ይሄን right? ሌላው sentence talks all about the subject of the sentence. በደንብ አስታውሱ ይሄን። ሰንተንስ ሁል ጊዜም የሚያወራው ስለ ሳብጀክቱ ብቻ ነው። እንዴ ታዲያ ቨርብ፣ ኦብጀክት፣ አድጀክቲቭ ሌሎች ምንድነው ስራቸው ካላችሁኝ አጋዥ ናቸው። አይው ሁሉ ጊዜም የሚያግዙት ሳብጀክቱን ለማብራራት ሳብጀክቱን ምን ሰራ ምን ሆነ በአጠቃላይ ለማብራራት ነው ሳብጀክቱ። ስለዚህ ሰንተንስ በአጠቃላይ የሚያወራው ስለ ሳብጀክቱ ነው ማለት ነው። so other parts of the sentence support the subject. ኤክስፕሌን በማድረግ በተለያየ መንገድ ሳብጀክቱን ለማብራራት በቃ ለሳብጀክት ተገዥ ናቸው ሌሎች በሙሉ ማለት ነው right? ለምሳሌ እስኪ ነይ I have a sister። ይሄ ሙሉ ሴንተንስ ነው። እህት አለኝ ሙሉ ሴንተንስ ነው። then I as a subject have verb ነው እንደምታውቁት a sister so ደግሞ ኦብጀክት ነው። this sentence is telling us what I የሚባለው subject has ምን እንዳለው I የሚባለው subject ምን እንዳለው ነው የሚነግረን ይህ sentence። what about the next one? You are a doctor. this one is telling us and what profession you is. ይሄ ደግሞ you የሚባለው ይሄ sentence አጠቃላይ የሚያወራው ስለ you ነው። ስለ subject ስለ you ነው። you ምን ፕሮፌሽን ላይ ወይም ምን ሙያ ላይ እንዳለ ይነግረናል ማለት ነው። ሌሎች ሰንተንሶችን በዚህ መንገድ እያያችሁ ማሰብ ትችላላችሁ። በደንብ ይሄን ነገር ጠንቅቃችሁ መረዳት ለብዙ ነገር ይገላግላችኋል። ስለዚህ በደንብ አስታውሱ። እስኪ እንቀጥል። ይሄን ያህል ስለ ሰንተንስ ይሄን ያህል ከነገርኳችሁ አሁን በቀጥታ ወደ ፕሬዘንት ሲምፕል ቴንስ መሄድ እንችላለን። the present simple tense is one of the most important በደንብ ሰሙኝ እዚህ ጋር the most important tense to master. so ከሌሎቹ ካሉት አጠቃላይ ቴንስን ከምታውቁት 50% የሚሆነው የሚጠቅማችሁ ፕሬዘንት ቴንስን ስታውቁ ነው። ለምን? it is every day in conversation በጣም frequently ከምንጠቀመው ቴንስ አንዱ simple present ስለሆነ ወይ present simple tense ስለሆነ ይሄን ጠንቅቃችሁ ካወቃችሁ ቴንስን 50% ከበር አረጋችሁ ተብሎ ይታሰባል ይባላል። እንግዲህ ሜታፎር ነው። ይሄን ውሰዱልኝ right? እስኪ ነይ when do we use the present simple? መች ነው የምንጠቀመው right? መች እንደምንጠቀመው እስኪ ነይ። የመጀመሪያው habits
ወይም ልማዶችን ስንገልጽ ወይም ዴይሊ ሩቲን በየቀኑ የምናደርጋቸው በተደጋጋሚ በየቀኑ ዛሬ ያደረግናቸው ነገ ወዲያ ደግመን የምናደርጋቸው ነገሮች ስንገልጽ things you do regularly በተደጋጋሚ ወይም በቋሚነት የምናደርጋቸው ነገሮች ለመግለጽ present simple እንጠቀማለን። right እስኪ ነይ I woke up at 6 ጠዋት 12 ሰዓት ነቃለሁ። ኖርማል ነው። የሁል ጊዜ ዛሬም ነገም ነገ ወዲያ የምታደርጉት ነው። right she goes to school every day በየቀኑ ትምህርት ቤት ትሄዳለች። it's fine still clear right we study English every day every evening ሁል ጊዜ ምሽት እንግሊዝኛ እናጠናለን። ይሄ ድግግሞሽ ነው የሚያሳየው። I always drink water water እንጠጣለን ማለትም she usually cooks dinner በአብዛኛው ሁል ጊዜ ማለት አይደለም በአብዛኛው ጊዜ ወይም በአብዛኛው እራት እሷ ነች የምትሰራው። they sometimes watch TV አንዳንድ አልፎ ደግሞ ቲቪ ይመለከታሉ። I brush my teeth ጥርሴን ቦርሻለሁ። ይሄ አሁን ልማዴ ነው። መቼ like every time ሊሆን ይችላል። ይሄ ልማዴ ነው። ጥርስ መቦረሽ just ልማዴ። I take a shower ያው ሻወር ወስዳለሁ። ኖርማል anyone እንደሚወስደው ወስዳለሁ። I do take a shower I take a shower በሚለውና I do take a shower በሚለው ትንሽ ዲፍረንስ አለ። በደንብ ስሙ ይችላል ልንገራችሁ። I take a shower ትችላላችሁ። I do take a shower ሲባል ይሄኛው ትንሽ አጽኖት ወይም ተጨማሪ ማጉላት ፈልገናል ማለት ነው። ይሄን እንዴ በደንብ ነው እንጂ ወስድ በደንብ ሻወር ወስዳለሁ። ይሄን ወስዳለሁ ኖርማል። ይሄ ደግሞ ዱ ሲጨመርበት የተወሰነ እናንተ ኤምፋሳይዝ ወይም ታጎሉታላችሁ ማለት ነው። ኦኬ I eat breakfast የቁርስ ሰው ነኝ። ቁርስ በላለሁ ኖርማል። አንዳንድ ሰው ቁርስ ማይበላል። እኔ ግን ቁርስ በላለሁ። I go to work ያ ስራ እሄዳለሁ ወይ ስራ ሰው ነኝ ስራ እሰራለሁ። I study English ይሄም ልማዴ ነው። እንግሊዝኛ አጠናለሁ። ዛሬ ነገ ሳይሆን like ልማዴ ነው። I go to bed at 4 4 ሰዓት ነው ማታ የምተኛው ሁል ጊዜ እንቅልፍ ከዛ በፊት አይመጣም ወይ ምናምን right what is often used እዚህ tense ጋር በተያያዘ በአብዛኛው የምንጠቀማቸው vocabulary አሉ። እነዚህ always ታይምን መስያው በነገራችን ላይ ስለ tense ነግራችሁ ያልነገርኳችሁ አንድ ነገር tense ማለት basically time ነው። ስለዚህ ስለ tenseዎች ስናወራ በአጠቃላይ ማሰብ ያለባችሁ አንድ ድርጊት የተፈጸመበት ታይም ነው በቃ። ስለዚህ tense is all about time right ስለዚህ ይሄን ማሰብ አላችሁ። እነዚህ ታይሙን የሚነግሩን ናቸው። always ያው ሁል ጊዜ usually በአብዛኛው ጊዜ often ተመሳሳይ እንደዚሁ sometimes አልፎ አንዳንዴ rarely ከስንት አንዴ never በፍጹም የመቸን ጊዜ ሆኖ ማቅ። ስለዚህ እነዚህ ታይም adverbs ናቸው ወይም ታይምስ ለታይም ይነግሩን ናቸው ማለት ነው። ሌላው present simple መች ነው የምንጠቀመው? ፋክት የሆኑ ነገሮችን ስንገልጽ በደንብ አስታውሱ። ሁል ጊዜ ማጥናት አይተበቅባችሁ አንዴ ትይዛላችሁ ይሄን ከዛ በኋላ ጨርሳችሁ ማለት ፋክት የሆኑ ነገሮችን ስንገልጽ for example we can say water boils at 100 degrees Celsius በ100 ዲግሪ ሴልሺየስ ውሃ ይፈላል። ሌሎች እንደ ፕሬሸር እና ሌሎችም ፋክተሮች ቋሚ ሆነው ሲለኩ water በ100 ዲግሪ ሴልሺየስ ይፈላል ውሃ ማለት ነው። በ100 ዲግሪ ሴልሺየስ ይፈላል። ይሄ ትሩ ነው። እዚህም አሜሪካም ራሽያም ሌላም ቻይናም የትም ዓለም ዙሪያ ብትዞሩ እንደዚህ ፋክተሮችን እኩል አድርጋችሁ ከሰራችሁ ድረስ ይሄ ነገር እውነት ይሆናል። birds fly ያው ወፎች ይበራሉ። ኤክሴፕሽን ይኖራል ግን እንደ አብዛኛው ወፎች ይበራሉ በሚለው እንይዛለን። fish in fact ነው። fish live in water obviously right fish live in water አሳ በውሃ ነው የሚኖረው ግልጽ ነው ይታወቃል ፋክት ነው right the earth moves around the sun ያው መሬት በፀሐይ ትዞራለች እንግዲህ በሚታመነው ወይም በሳይንሱ yes ይታመናል። ስለዚህ ፋክት ነው ማለት ነው። ሌላው በደንብ ማስተዋወስ ያለባችሁ permanent situation ወይም ቋሚ የሆነን ሁኔታ ስንገልጽ ለምሳሌ I live in Ethiopia ኢትዮጵያ ውስጥ ነው የምኖረው ቋሚ ነገር። she works in hospital ያው እሷ ስራ ሆስፒታል ውስጥ ነው የምትሰራው። they have 2 children ሁለት ልጆች አሏቸው። ሜት በቃ ቋሚ ለሆኑ ነገሮች ያው እነዚህ ነገሮች በጊዜ ሂደት ሊቀየሩ ይችላሉ። ለአሁኑ ግን በተያዘው በተጨበጠ ሁኔታ ስንገልጽ ቋሚ የሆነ ነገር በዚህ መንገድ እንገልጻለን ማለት ነው። alright ሌላው likes and dislikes ምንወዳቸውና ምንጠላቸው ነገሮችን በሲምፕል ፕሬዘንት መግለጽ ይቻላል። for example I like music ማለት ያው ሙዚቃ ወዳለው she loves chocolate ትወዳለች and
he hates cold weather ያው ቀዝቃዛ አየር አይመቸውም ቀዝቃዛ አየር ሁኔታ አይመቸውም ማለት ነው we enjoy football or soccer ኳስ ማየት ወይም ኳስ መጫወት በጣም ያዝናናናል ማለት ነው ፉትቦል በብሪቲሽ እንግሊሽ ነው soccer ደግሞ በአሜሪካን እንግሊሽ ነው ሁለቱም ግን ኳስ መጫወት የእግር ኳስ ማለት ናቸው እነሱ ማሰብ ትችላላችሁ ሌላው timetables or scheduled features የሚባሉ ደግሞ አለ the bus leaves at 8 ያው 2 ሰዓት ላይ ባሱ 2 ሰዓት ላይ ይንቀሳቀሳል school starts at 1:30 or 7:30 ስለዚህ 7:30 ላይ ክላስ ስኩል ትምህርት ቤት ይጀምራል ማለት ነው the meeting begins at 10 or 4 ሰዓት ይጀምራል ክላስ ስብሰባው alright እስኪ እንያቸው ደግሞ በጣም አጠራጣር ለማድረግ የሞከርኩ ነው ሌሎች አድሬስ የምታደርጓቸው ነገሮች ካሉ በእናንተ አድሬስ ማድረግ አለባችሁ ቢያንስ መነሻ እንድሰጣችሁ ፈልጋለሁ በዚህ ቪዲዮ ማለት ነው እስኪ የተለመዱ ስህተቶች ግን አሉ እስኪ አንዳንድ ስህተቶች ቢያንስ እዚህ እናንተ ሊያግዛችሁ የሚችሉ ስህተቶች ካሉ እናያለን for example he go to school አንልም ለምን he she እና it የሆኑ ሳብጀክቶች ያው ሳብጀክት ይሄ ነው ብያቸዋል መጀመሪያ ብዙ ጊዜ የምናገኛቸው ወይ በፖዚቲቭ ሰንተንስ መጀመሪያ የምናገኛቸው ናቸው she he እና it ሲሆን verb s የሚባል አለ go ከሚለው ላይ s ወይም es እንዳስፈላጊነቱ ይጨመራል ስለዚህ ይሄ goes ቢሆን ኖሮ ትክክል ነበር በኦ በch በx በss እና በሌሎች በሚጨርሱ ቨርቦች ላይ es ነው የምንጨምር s ብቻ አይደለም ስለዚህ he go አንልም rather he goes ነው he goes to school that's it that's right she ቅድም ይሄ ብለን ነበር sheም እንደዚሁ ተመሳሳይ ነው she don't like tea አንልም she doesn't es አሁን የሚያስፈልገው she doesn't like tea እንላለን right does she ያው በጥያቄ ሲሆን ደግሞ does she works here that's a question አሁን ስህተቱ ምንድነው does ቅድም ብለን ነበር አሁን አለ yes አለ then ስህተቱ ምንድነው እዚህ ጋር s double s ተጠቅመናል double standard works እዚህ ጋር works እና does ሁለት ጊዜ s መጠቀም አንችልም ወይም es እዚህ ጋር does ብለናል ጨረስን በቃ work ነው ምን ለዚህ ጋር so does she work here ቢሆን ትክክል ነበር ማለት does she work here that's it ስለዚህ ስህተቱ s እዚህ ጋር መጨመሩ ነው ማለት እስኪ እንቀጥል he doesn't goes አሁንም እንደነገርኳችሁ ሁለት s ነው እዚህ ጋር የምትጠቀመው he doesn't go ነው የምንለው እንጂ he doesn't goes አንልም ማለት I'm go to school አትሉም አንደኛ am ከተጨመረ ያው ing ወይ መጨመር አለባችሁ I'm going to school ማለት ትችላላችሁ አሁን ላይ present continuous ከሆነ ትችላላችሁ አለበለዚያ ግን I go to school ነው የምትለው that's it right ስለዚህ እቺ ነገር በደንብ አድርጋችሁ አስቡልኝ ያው አጠር ለማድረግ ሞክሬያለሁ በተቻለ መጠን እስኪ እዚህ ጋር ደግሞ ለስፒኪንግ የሚያግዛችሁ actually ስፒኪንግ ብቻ ሳይሆን ለግራመር ለተለያዩ ነገሮች የሚያግዛችሁ ቀላል ያሉ ነገሮች አሁንም እዚህ ጋር አስቀምጫለሁ እስኪ እነዚህን ቲፕስ እንያቸው think in short sentence first በደንብ መክራችሁ ነገሮችን ቀላል ለማድረግ ሞክሩ በቃ አጭር ባደረጋችኋቸው ጊዜ ወይም አጭር ነገሮችን ባደረጋችሁ ጊዜ አምራችሁ ለመማር በጣም ፈጣን ነው የሚሆነው ይሄን በደንብ አስተውሉ so I work she studies we eat at home እነዚህ ነገሮች ካያችሁት በጣም አጫጭር ሰንተንሶች ናቸው I work ሰራለሁ she studies ታጠናለች we eat at home ቤት ነው የምበላው that's it ቤት እንበላለን ወይም ቤት ነው የምበላው በቃ እነዚህ አጫጭር ማድረግ ሰንተንሶችን አጭር ማድረግ ከዛ በኋላ እናንተ በደንብ እየገባችሁ ሲመጣ ማስረጃም ትችላላችሁ አምሯችሁ አቅሙን ከአቅም በላይ አታድርጉበት የፊት ሄብቱን እየበላ አምሯችሁ እየጠነከረ ሲሄድ ደግሞ ነገሮች መጨመር ትችላላችሁ ስለዚህ በፍጥነት መማር ከፈለጋችሁ ነገሮችን በትንሽ ያርጓቸው ስሞል በጣም በስሞል ሳይዝ ጀምሯቸው እሺ አይ በደንብ ስሙኝ pay special attention to like ቅድም እንደነገርኳችሁ she he eat s ይጨምራሉ ወይም es ይጨምራሉ based on the verb nature የverb nature ብዙ ጊዜ ቅድም እንደነገርኳችሁ es የሚጨምሩት በኦ በch ss በz ወይም z እና ሌሎችን ኬዞች እንደዚህ አይነት ተመሳሳይ ኬዞች ሲኖሩ በx ምናምን የሚጨርሱ ካሉ es እንጨምራለን
ቅድም ከላይ ስናያቸው እንደነበረው እነ ዳዝ ወይም ጎዝ ምናምን ላይ ስንጠቀማቸው እንደነበር ማለት ነው። ፍሪኩዌንሲ ቨርብስ ቅድም ታይም ኦፍ አድቨርብ ብያቸዋለሁ። ሴም ቲንግ ፍሪኩዌንሲ ወርድስ ይባላሉ። እነ ኦልዌይዝ፣ ዩዥዋሊ፣ ኦፍን፣ ሰምታይምስ፣ ኔቨር እና ሌሎችም ይኖራሉ። እነዚህ በፕሬዘንት ሲምፕል በጣም ኮመን የተለመዱ ናቸው ማለት ነው። በንግግራችሁም በጽሁፋችሁም የምታገኟቸው ስለሆነ በደንብ አድርጋችሁ አስቡበት ወይም ደጋግሟቸው። alright answer questions in the complex sentences. for example yes ከምትሉ yes ከምትሉ ይልቅ yes I do yeah do you love music for example ትባሉ do you love music yes ከምትሉ ይልቅ yes I do ምትሉ ወደ አሪፍ ነው right። ስለዚህ ቅድም እንደነገርኳችሁ ከቀላሉ ከትንሹ ጀምሮ ሲምፕል ፕሬዘንት ቴንስን በደንብ ማስተር አድርጉት መጀመሪያ። በጣም ለምን ቅድም እንደነገርኳችሁ 50% ኦልሞስት የቴንስ ፕሬዘንት ቴንስ ላይ ነው ያለው። እሱም በደንብ ቻሉት። ከዛ በኋላ ወደ ቀጣይ ለመሄድ የምታውቁት ነገር አለ። አትቸኩሉ፣ ራሽ አታድርጉ። ስኪላችሁን በደንብ አሳድጉ። ከቻላችሁ በኋላ ሙቭ አድርጉ፣ ችግር የለም። የሚያስቸኩል ምንም ነገር የለም። practice speaking about your own life every day using the present simple tense። እኔ መመክራችሁ አሁን ሲምፕል ፕሬዘንትን ንግግራችሁ ላይ በደንብ ተጠቀሙት። በደንብ አድርጋችሁ በየቀን ውሏችሁን ያስላራሳችሁ ከቅርብ ከምታውቁት ነገር ጀምሩ። በጣም አቅለላችሁ ከምታውቁት ነገር ጀምሩ። ከዛ በኋላ ቀጥሉ ማለት ነው። እንደ ሳማሪ ግን እነዚህ ነገሮች ላስቀምጥላችሁ። አይ quick summary positive sentences ለምሳሌ positive sentences የሚባሉት እነማን ናቸው? subject verb ከዛ በኋላ እንደ ሳብጀክቱ ሁኔታ ቨርቡ ኤስ ወይም ኤስ ሊጨምር ይችላል። ያው ፖዚቲቭ ሰንተንስ ቤዚካሊ ይሄ ነው የሚፈልገው ኦብጀክት ምናምን ያትስ ኖት ቢግ ዲል ሊሆን ላይኖርም ይችላል። ኔጌቲቭ ሰንተንስ ላይ ሳብጀክት ይኖራል። እዛ በኋላ ዶንት ወይም ዳዝንት እንደ ሳብጀክት ሲንጉላር ከሆነ ዳዝንት እንላለን፣ ፕሉራል እና አይ ከሆነ ደግሞ ዶንት እንጠቀማለን። ከዛ በኋላ ቤዝ ቨርብ ኤስ ምናምን አንጠቀም። እሺ እዚህ ጋር በደንብ አስቡ። ዳዝ ወይም ዱ ከተጠቀማችሁ በኋላ ቨርብ ኤስ ወይም የለም። ስለዚህ ዋናው ቨርቡን ወርክ ከሆነ ወርክ ብቻውን ወርክስ አይቻልም። ፕላይ ከሆነ ፕላይስ አይቻልም፣ ፕላይ ብቻ። question ሲሆን ወይም ጥያቄ ሲሆን ደግሞ መጀመሪያ ዳዝ ወይም ዱ ብላችሁ ብትሰሙ ለአክሽን ወይም ድርጊት ለሆኑ ሰንተንሶች ይሄን ብትጠቀሙ ይመከራል ማለት ነው። ያው አዚዎች አማራጭ ያላችሁ አክሽን እንደዚህ ነው። ከዛ በኋላ ሰብጀክት ይመጣል። መጨረሻ ላይ ቨርብ ነው። so do I play or does she play ነው like this ማለት ጥያቄ መጠየቅ ትችላላችሁ። እስኪ ፕሬዘንት ሲምፕል ለምን እንደሚጠቅም እንዳጠቃላይ ደግሞ ብታውቁት ጥሩ ነው። ግን እንደነገርኳችሁ ሃቢትስ ወይም ሩቲን በተደጋጋሚ የምታደርጓቸውን ነገሮች ልማዶችን ፋክትስ ልትገልጹ ትችላላችሁ። ፐርማነንት ሲቹዌሽን ቅድም እንደነገርኳችሁ የምትወዱትና የምትጠሉት ነገር ስኬጁል ሊኖር ይችላል ማለት ነው። ስለዚህ ማስተር ሲምፕል ፕሬዘንት ጋይስ አም ቴሊንግ ዩ አጌን በደንብ አድርጋችሁ ሲምፕል ፕሬዘንት ማስተር ካደረጋችሁ ሌላው ነገር ደግሞ በሂደት ታይሩበታላችሁ ያን ከቻላችሁ በኋላ ማለት ነው። ስለዚህ መጀመሪያ አኝካችሁ ዋጡ፣ ከዛ ቀጣዩን ታመጣላችሁ። ባንዴ ሁሉን ነገር አትሄዱ። ስለዚህ ማስተር አድርጉ። so the foundation for everybody for everyday English ለሁላችሁም everyday English ጀምሩ በሲምፕል ፕሬዘንት። ከዛ በኋላ ትቀጥላላችሁ። once you are comfortable with it speaking about your daily life becomes much easier። ስለነዚህ ማስተር ካረጋችሁ በኋላ ስለራሳችሁ መናገር በጣም ቀላል ነው የሚሆነው። there you go